ሰላም ተመልካቾቻችን እንኳን ወደ ምክር ፖድካስት ሁለተኛ ኤፒሶድ በሰላም መጣችሁ። ዛሬ የማነጋግረው ዶክተር ጤናዬ ኃይሉ ነው። ዶክተር ጤናዬ እንኳን ደህና መጣሽ። ጤና ይስጥልኝ። እንኳን ደህና ቆየሽኝ። ስለጋበዝሽኝ በጣም አመሰግናለሁ። እኔ በጣም አመሰግነው ምክንያቱም ዶክተር ጤናዬ ለእኔ አራዬ ነሽ። ምክንያቱም የምፈልግበትን ቦታ ኦልሬዲ ደርሰሻል እና ባለፈውም ደውዬ ምክር ስጠይቅሽ በጣም በደስታ እና ደስ በሚል ኤነርጂ ምክር ሰተሽኛል እና በጣም ነው የማመሰግነው ስለሱ ምክር። እሺ ከመጀመሪያውን ጀምር ዶክተር ጤናዬ ስለ አስተዳደግሽ እና እንዴት አደግሽ የሚለውን ትንሽ አጫውችን። እሺ፣ እኔ ያደግኩት አዲስ አበባ ነው። በሚዋደዱ አባትና እናት ባልና ሚስቶች እና እህቶች ወንድሞች ነው ተከብቤ ያደግኩት። እንደዛ ነው ያደግኩት። በጣም ሰላማዊ ቤት ነው ያደግኩት። የሚያስፈልገኝ ለሰው ልጅ የሚያስፈልገው ነገር ሁሉ ተሟልቶልኝ ነው ያደግኩት። ስለዚህ በጣም ምስጋናዬ ትልቅ ነው። እናትና አባቴ አቶ ኃይሉ ድግሉና ወይዘሮ ኤልሳቤጥ ቅጤሳ ይባላሉ። ሁለቱም አሁን አብረውን በምድር የሉም። ነገር ግን መልካም የሆነ አራያና መልካም የሆነ ህይወትን ሰጥተውናል። ስለዚህ በኢትዮጵያ ወልደሽ አድገሽ ከዛ ወደ ዩናይትድ ስቴትስ በምን አጋጣሚ ልትመጪ ቻልሽ? ለትምህርት ነው የወጣሁት በ19 ዓመቴ። ከዛ ከሞቀ ቤተሰብ እና ፍቅር ነው ተለይቼ ወደ በጣም የሚቀዘቅዝ ሀገር በቋንቋ በሁሉ ነገር ልዩ በሆነ ቦታ ላይ የሄድኩት 19 ዓመቴ ነበረ። ዋው 19 በጣም ያንግ ነው። እና የቤተሰብሽንም ደግሞ ደስ የሚል ሁኔታ ሜንሽን ስላደረግሽ አመሰግናለሁ። ወደ ጥያቄ ያመቻቸልኝ ወደ ኔክስት ጥያቄ ሜሪጅ ኤንድ ፋሚሊ ቴራፒ ወይም የቤተሰብና የትዳር ቴራፒ ወደሚለው አቅጣጫ እንዴት ልትመጪ ቻልሽ? ወደዛ ምን ገፋፋሽ? ቤተሰቤ የጤና ነክ ስራ ውስጥ ነው ብዙዎቹ ያለ ነው። የኔ ታላቅ እህት ዶክተር ሰብለ ኃይሉ ትባላለች። እሷ ኦልሬዲ ያኔ በፕሮፌሽናል ካውንስሊንግ በአሜሪካ እየተመላለሰች ከኢትዮጵያ ከአዲስ አበባ ተምራ ጨርሳ ነበረ። እኔ ቤት ተቀምጬ ልጆች ወልጄ 4 ልጆች እያሳደግኩ ነበር። የመጨረሻዋ ልጄ ወደ ትምህርት ቤት እድሜዋ ደርሶ ስትገባ ያኔ ውስጤ ተነሳሳ። ብዙ ጊዜ ሰዎች ለምክር ያናግሩኛል፣ ከተለያየ ስፍራ ደውለው ይጠይቁኛል እና ሰውን በዛ መንገድ መርዳት ከልጅነት ጀምሮ በጣም ወድ ነበረ እና ያ ወቅት ላይ እሷ ትምህርት ቤት ስትገባ የመጨረሻዋ ልጄ ውስጤ በጣም ተነሳሳ። ልቦናዬ ሁሉ በቃ ማስተርስሽን ስሪ የሚል ውስጤ ሲገባ በቃ ልቤን እየተከተልኩኝ ማስተርሴን ለመስራት ተነሳሳው። ከዛ በኋላ በጣም ደስ የሚለው ሁሌ ግድ የሚለኝ ከልጅነት ጀምሮ ስለ ትዳር፣ ስለ ቤተሰብ፣ ስለ ልጆች በጣም ግድ ይለኛል። አሁን ሜሪጅ ኤንድ ፋሚሊ ቴራፒ የሚል ራሱን የቻለ ዲግሪ እንዳለ የማስተርስ ዲግሪ እንዳለ ስሰማ በጣም ተደሰትኩኝ። በቃ ከራሴ ከውስጤ ጋር አንድ ሆነልኝ እና በቃ በደስታ እሱን ማስተርሴን መስራት ጀመርኩ። ኦልሬዲ በአካውንቲንግ ባችለሬን ጨርሼ ነበር። የመጀመሪያ ልጄ ልክ ከወለድኩ በኋላ ጨርሼ ነበር እና ከዛ በደንብ ረጅም እረፍት ወስጄ ልጆቹ ላይ ትኩረት አድርጌ ከዛ ነው የተመለስኩት እና እሱ ነው ውስጤን እየተከተልኩ ነው ልቤ የሞላውን ነገር እያደረኩኝ ነው እዚህ ጋር የደረስኩት። ስለዚህ በመጀመሪያ አስተዳደግሽ አለ፣ ከዛ በኋላ ደግሞ ውስጥሽ የነበረ ከፍተኛ የሆነ ፑል ነበረ ወደዚህ ትምህርት ዲሲዥን ስትገቢ። ኦኬ። ስለዚህ አሁን ለተመልካቾቻችን የት ነው ፕራክቲስ እያረግሽ ያለሽው እና ምን ላይ ነው የምታተኩሪው በብዛት? ፕራክቲስ እያደረኩ ያለሁት ያው ላይሰንስድ የሆንኩት ኦክላሆማ ስቴት ነው እና ኦክላሆማ ነው ያለሁት። ነገር ግን በጃን ማክስዌል የተደገፈ የህይወት መሪ የህይወት
አሰልጣኝ፣ ተናጋሪ እንዲሁም ደግሞ አስተማሪ በመሆን ሰርተፊኬት አለኝ። ስለዚህ በዛ ደግሞ በምድር ዙሪያ ለሰዎች ሁሉ እርዳታ ሰጣለሁኝ እና ያለሁት ግን ኦክላሆማ ነው። ስለዚህ የሚመለከቱ ሰዎች ካሉና ያንቺን አገልግሎት የሚፈልጉ እንደገና እንትኖችን ስፒከርም እንደሆንሽ አውቃለሁ። ስፒቾችሽን መስማት የሚፈልጉ ሰዎችን በኋላ ላይ ከሊንኩ ስር እናስቀምጣለን። ግን በጣም ደስ ይላል። ወደ ስፒከርነት ሙያው ደግሞ እንዴት ከትዳር አማካሪ ከቤተሰብ አማካሪ ወደዛ እንዴት ልትሄጂ ቻልሽ? ለዛ በጣም ትልቅ ክሬዲት መስጠት የምፈልገው ለእህቴ ለዶክተር ሰብለ ኃይሉ ነው። እሷ በጣም በኢትዮጵያ ትልቅ ኢንፍሉዌንሻል ሰው ናት። ብዙ ተናጋሪ ናት። በብዙ ቦታ ላይ በብዙ መንገድ ብዙ ለህብረተሰባችን አገልግሎት ሰጣለች እና እኔ ኢትዮጵያ በሄድኩ ቁጥር በቃ አንድ ላይ ሆነን ትምህርት እንድንሰጥ በቃ ዩኒቨርሲቲ ካስተማረች እዛ እንዳስተምር ታደርገኛለች፣ ታበረታታኛለች እና ሜንተር አደረገችኝ እና ያ ነው ለእኔ ያንን በር የከፈተልኝ። አሁን ዛሬ ቁጭ ብዬ ከአንቺ ጋር በነፃነት ማውራት የቻልኩት እሷ በሰጠችኝ በሮች እየተጠቀምኩ እየታገዝኩኝ ያ ነው ወደዛ በቃ እያንዳንዱ ሰው ስንራ ዋን ቱ ዋን ነው አይደለ? አንድ ለአንድ ነው። ነገር ግን በሚዲያ ውስጥ ስንገባ ብዙ ሰዎችን በአንድ ጊዜ መድረስ ስለምንችል በዛ መንገድ ደግሞ በቃ ህብረተሰባችንን እንርዳ እናገልግል ብላ በቃ እንደሱ እያደረኩ በዛ ተጀመረ። ከዛ በራሴ ደግሞ ቀጠልኩኝ። የተለያዩ ቦታዎች መጠራት ጀመርኩኝ። በቃ በተጠራውበት ቦታ አገልግሎት ሰጣለሁ ማለት ነው። በራሷም ደግሞ በአንቺ ህይወትም ላይ እና በተለይ ደግሞ በቤተሰብ ውስጥ ሆኖ እንደዚህ የሚመራ የሚያግዝ ሰው ሲኖር ደስ ይላል። በዚሁ አጋጣሚ ስለ ሜንቶርሺፕ አንስተሻል እና ሜንቶርሺፕ ምን ያህል የሰውን ህይወትም ሆነ ካሪየር ሊለውጥ ይችላል? ምን ታስቢያለሽ ስለ ሜንቶርሺፕ ጥቅሙ? ሜንቶርሺፕ በጣም ያስፈልገናል። ምክንያቱም ማንም ሰው በብቻው ለተፈጠረለት ዓላማ መኖር አይችልም። የግድ እርዳታ ያስፈልገናል እና እንረሳለን፣ እንዘነጋለን። ሁሉ ነገር ማወቅ ያለብን ይመስለን እና ራሳችንን እናስጨንቃለን። ነገር ግን በተለይ በዚህ ፊልድ ላይ አንጋፋ የሆኑትን በዚህ ብዙ የሰሩት ሰዎችን ከነሱ ጋር ጊዜን ተሰብሰብ ብሎ እርዳታ መጠየቁ ራሱ የሚያስፈልገውን የእውቀትን ለማስፋት ራስን ብቁ ለማድረግ ወደሚቀጥለው ለማደግ ለምሳሌነት በቃ የምናየው ሰው ያስፈልጋል። እኔ አሁን በሜሪጅ ኤንድ ፋሚሊ ቴራፒ እኔ ብቻ ያለሁ ይመስሉኝ ነበረ። በቃ በጣም ነበረ የሸክሜ ብዙ የነበረው ለመርዳት የሰውን ልጅ በቃ በጣም በተለይ በኛ አካባቢ ማለት ነው፣ በዚህ ሀገር ሳይሆን እና ሜንተርሺፕ ጥቅም አለው። እናድጋለን። የራሳችንን ያንን ሰው ኮፒ እናደርጋለን ማለት አይደለም። ነገር ግን በውስጣችን ያለውን ነገር ማነሳሳት፣ የሚረዳን፣ የሚመራን፣ ሼፕ እንድናደርግ እውቀትን የሚጨምርልን፣ ብቃታችንን የሚያሳድግልን፣ የሚመክረን፣ እንድንስተካከል እርማት የሚሰጠን ሜንተርነት በጣም ኃላፊነት ነው። ትልቅ መልካም ነገር ነው። መጠቀም በዛ በጣም ትልቅ ነገር ነው። ብቻዬን ነበርኩኝ የሚመስለኝ ብዙ ጊዜ ያልሽው ሳትሆኝ አትቀሪም። አይ ቲንክ ነበርኩ። ምክንያቱም እኔ ወደዚህ ፊልድ ስገባና ጉግል ሰርች ሳደርግ ያንቺ ስም ብቻ ነው ያገኘሁት፣ ኢትዮጵያን ሜሪጅ ኤንድ ፋሚሊ ቴራፒስት ብዬ ስፈልግ ማለት ነው። እና በጣም ነው ግን ደስ ያለኝ እና በማየት የራሱ ያን ጊዜ ደውዬ ባላናገርሽም የዛሬ 2 ዓመት ማለት ነው ለትምህርት ስገባ 2 ዓመት ከግማሽ ፊትሽን በማየት የአበሻ ስም በማየቴ ዶክተር ጤናዬ ተብሎ ሜሪጅ ኤንድ ፋሚሊ ቴራፒስት በጣም ትልቅ ደስታ ነው የተሰማኝ። ጀስት በመልክ የመኖርሽ ብቻ እና ስለ
ተከተልሽ ልብሽን። አመሰግናለሁ በዚህ አጋጣሚ። እሰይ፣ እንኳን ጌታ ፈጣሪ ረዳን። እንደ ሀበሻ እንደመሆናችን ደግሞ በእኛ ኮሚኒቲ ሀበሾች ስንል ኢትዮጵያውያንና ኤርትራውያን ወደ ሜንታል ሄልዝ ክሊኒክ ይመጣሉ ወይ? በአንቺ ኤክስፔሪየንስ ምን ያህል ይመጣሉ ብለሽ ታስቢያለሽ? አሁን እንግዲህ የአእምሮ ጤናን በሚመለከት በምድር ዙሪያ አሁን ትልቅ መነቃቃት አለ። አሁን እንደ ትልቅነት ነው፣ እንደ ዘመናዊነት ነው። ቴራፒስት አለኝ ማለት ወይ ላይፍ ኮች አለኝ ማለት እና ሞር እየደመቀ እየታወቀ እና አስፈላጊነቱ እየጎላ ሄዷል በጣም። ነገር ግን በእኛ ህብረተሰብ መካከል አስተዳደግ፣ የህብረተሰቡ አኗኗር በጣም ጫና አለው በህብረተሰቡ ላይ። እንዴት መሆን እንዳለብሽ እየተነገረሽ ነው የምትኖሪው እንጂ ራስሽ እንድታውቂ ተደርጎሽ አትኖሪም። ከዛም የተነሳ ቴራፒስት ጋር መሄድ የሚለው ነገር ራሱ በጣም ግር ይላል፣ ለብዙዎች ግር ይላል። ሰው ምን ይለኛል ይመጣል፣ ከዛ ሰው እንዳያውቅብኝም አለ፣ የዛ ፍርሃት አለ። የህብረተሰባዊ ቫሊዋችን በጣም ከፍታ ነው ከግል ጤንነትና ማንነትን ከማወቅ በላይ እና አንዳንድ ጊዜ ፈጦ በተለይ ልጆች ጉዳት ላይ ሲመጣ ነው ሰዎች ተገፍተው የሚመጡት እና ቶሎ ሰው ወደ እርዳታ አይመጣም። አንዳንድ ችግሮች በአጭሩ መቀጨት ሲችሉ ቶሎ እርማትና እልባት ማግኘት ሲችሉ፣ ነገር ግን ለዛ ያለን ፍጥነት በህብረተሰባችን ዘንድ ዘገምተኞች ነን በዚህ ነገር ላይ እና ብዙ አንጥርም፣ ለጤንነታችን አንቸኩልም። ግን ያ የህብረተሰቡ አኗኗር ዘቤ ነው ያንን ያስከተለብን። አንዳንድ ጊዜ እኔ ጋር መጥተው ኢትዮጵያውያንና ኤርትራውያን እሺ ንገሪኝ ምን ላድርግ ነው የሚሉኝ እና እኛ የሰው መሪ አይደለንም። ሰው የራሱን ህይወት እንዲመራ የምናግዝና የምንረዳንን እና እንዲነገረን ነው የምንፈልገው። በቃ ምክር፣ ሁሉ ሰው ምክር ሰጪ ነው ህብረተሰባችን ዘንድ። ግን የዚህ የፕሮፌሽናል ምክር መስጠት የደህንነትን ጤንነትን ለማግኘት እንዲሁም ደግሞ አስተሳሰብን ለማስፋት ጥቅሙ በጣም ብዙና የተለያየ ነው። አንዳንድ ጊዜ መነጋገር እንኳን በትክክል ካለመቻላችን የተነሳ የምናልፍበት የችግር መዓት ብዙ ነው እና ለዛ ሁሉ እርዳታ ለማግኘት አደፋፍራለሁኝ ህብረተሰባችን ወደ እርዳታ ለመምጣት እንዲጣጣሩ፣ እንዲጎብዙ፣ እንዲጀግኑ፣ እንዲቸኩሉ ይላል። ስለማንኖር እዛ ያለውን እንዲህ ነው ብዬ ማለት ባልችልም ከማያቸው ከአንዳንድ ነገሮች ዩቲዩብ ላይ ከሚወጡት አስተማሪዎች፣ ሶሻል ሚዲያም ላይ ከሚያስተምሩ ሳይኮሎጂስቶች፣ ሶሻል ወርከሮች ሳይ ሰው ብዙ አሁን ላይ ተነሳሽነት ያለው ይመስላል፣ ከድሮ ይመስለኛል። ሜንታል ሄልዝ ቴራፒስት ጋር ሄዶ ሳይኮሎጂስት ጋር ሄዶ ለማዋራት ለማናገር እየቀረበ ያለ ይመስለኛል እና ደስ የሚል ለውጥ ነው እየታየ ያለው። በዚህ አጋጣሚ ኢትዮጵያ ያሉ እኔንም ጨምሮ እዚህ ሀገርም ያሉትን ጨምሮ ወደ ፕሮፌሽኑ ገና እየገባን ላለን ሰዎች ምን ትይናለሽ ዶክተር ጤና? እንግዲህ ማበረታታችሁ አሁን ቅድምም ነካክተነዋል። አንደኛ ሰው የሌለውን መስጠት አይችልም። ስለዚህ የራሳችሁን ጤንነት ላይ መጀመሪያ ተኩሩ። ራሳችሁ ቴራፒ ሂዱ። ለራስ ካወቅንበት ለሌላው መትረፉ ይቀላል እና አንደኛ የግል ጤንነት ላይ ትኩረት አድርጉ ብዬ አበረታታለሁ። በሁለተኛ ደረጃ ደግሞ ሜንተርሽፕ በቃ የፕሮፌሽናል የሚረዱ በፕሮፌሽናችሁ የሚያሳድጓችሁ እየሄዳችሁ አሁን እዚህ ሀገር ታውቂያለሽ ሱፐርቪዥን ግዴታ ነው። በቃ ሱፐርቫይዝ መሆን አለብን። አንድ በቃ በ2 ዓመትን ከዛም በላይ ቆይተን ነው በደንብ የሚያግዘን ከኛ በላይ በዚህ ፊልድ ላይ የላቀ ሰው ጋራ መሄድ ግዴታ ነው። ግን በኢትዮጵያና በኤርትራ ይሄ ግዴታ የለም። የማደፋፍራችሁ በቃ
ኢንቨስት አድርጎ ላያችሁ ላይ በቃ ሄዳችሁ ተመከሩ፣ ተረዱ። ሁሉን ነገር እናውቃለን ማለት አይደለም ስንመረቅ። እውቀት ደግሞ በዚህ ፊልድ በተለይ የሚያቆምና የሚያልቅ አይደለም። ስለዚህ ራሳችሁን ለማሳደግ ክፍት ሁኑ። ራሳችሁን አሳድጉ። የራሳችሁን የአእምሮ ጤና ጠብቁ። ራሳችሁን ተንከባከቡ። እኔ የጀመርኩ አካባቢ በቃ እኔ ከደንበኞቼ በላይ እኔ ለነሱ መዳን እጥር ነበረ። ስለዚህ ያ ግን ትክክል አይደለም። አሁን ከዛ የታርም ያለው በሰው ፍላጎት ልክ መገኘት ይቻላል። ነገር ግን በቃ ሁሉ አዋቂ ለሁሉ መልስ ያለው ሆናችሁ አትቅረቡ፣ አትደንግጡ። ትደርሳላችሁ፣ ይሳካል፣ ይሳካል፣ ይሆናል። ያተኮርንበት ነገር ሁሌ ማደጉ አይቀርም። ስለዚህ ላተኮራችሁበት ነገር ምላሽ ታገኛላችሁና ሳትጨነቁ ፈታ ብላችሁ ራሳችሁን እያዝናናችሁ እየረዳችሁ ራሳችሁን እየተንከባከባችሁ በዚህ ፊልድ እደጉ። የሰው ልጅ ሁሌ ይፈልገናል። በምንም አይነት ሁኔታ ውስጥ እንለፍ በዚህ ምድር ላይ። አሁን ፓንደሚክ ሲመጣ የእኔ ቢዝነስ ብሉም ነው ያደረገው በቃ እና ምንም አይነት የህይወት ሂደት የማያቆመው ፊልድ ነው እና ለራሳችሁ ጤንነትና ለራሳችሁ እውቀት ለራሳችሁ እንክብካቤ በማድረግ ይሳካላችኋል። አይዟችሁ፣ ራሳችሁን አበረታቱ። ባልሽው ነገር ሁሉ እስማማለሁ እና እዚህ የምናይ ሁላችንም አዳዲስ ቴራፒስቶች አዳዲስ ወደ ፕሮፌሽኑ ለመግባት እያሰባችሁ ያላችሁ ተማሪዎች ካላችሁ ወይ በትምህርት ውስጥ ያላችሁ የዶክተር ጤናዬ ምክር እንደምንቀበል ተስፋ አለኝ። በመጨረሻ ብለሽዋል፣ ግን ወደ ኋላ ተመልሰሽ የድሮ ቴራፒስት ማንነትሽን ብታናግሪያት ምን ትያት ነበረ? ጤናዬ ኃይሉን እንደዚህ ላት ነበረ። ሰው ሁሉ መዳን አይፈልግም። ሰው ሁሉ ጤናን አይፈልግም። እኔ በጣም ለስሜም ጤናዬ ነው እንደምትሰሚው ለጤና ምተጋ ሰው ነኝ እና ሰው ሁሉ እንደኔ ይመስለኝ ነበረ እና አንዳንዱ ሰው ከበሽታው ጋር መቀመጥ ይፈልጋል። ሰውን አክብሪ፣ ሰውን እንደ ማንነቱ ተቀበይ ብዬ አበረታታታለሁ። ሁሉ ሰው ብቃትና ጉድለት አለው። ሁሉ ሰው ፍጹምነት ለሰው ልጅ አልተፈቀደም። ፍጹም አለመሆናችን ፍጹም ያደርገናል። እንደ የጉድለታችንና ብቃታችን በቂ ነን። ስለዚህ እንደ ማንነቴን ሳላሳንስ ማንነቴን ሳልጠራጠር በቃ በምችለው ሁሉ የሰው ልጅ ለመርዳት ራሴን ለሰው ምሰጠው ግድ የሚለኝ በጣም እሱን ትንሽ ቀነስ አድርጌ ውላት ነበረ። ምክንያቱም ሰው በዛ በሚፈልገው ልክ ነው መገኘት ያለብን። በጣም ቶሎ መለወጥ የሚፈልገውን መርዳት ቶሎ ይቻላል። የሚያዘግመውን ማዝገም፣ አልፈልግም ብሎ የሚያቆመን አክብሮ መቀበል ሁሉ። ስለዚህ በሰው ላይ ለሰው ያለኝ ተቀባይነት ከፍ ብሏል። በዚህ በ16 ዓመት በላይ ነው በዚህ ፊልድ ውስጥ የቆየሁት እና ለሰው በቃ ትዕግስት፣ መረዳት። በጣም ሰው ማለት ኮምፕሌክስ ነን። በጣም የተወሳሰበ አስተዳደጋችን የሚያመጣው ነገር አለ። የህይወት ተሞክሯችን የሚያመጣው ነገር አለ። እንዲሁም ደግሞ ድንገተኛ አደጋዎች የሚያመጡት ነገር አለ። ያኔ በልጅነት የመጣው በጎረምስና ጊዜ የመጣው በያንግ አዳልት ጊዜ እንዲሁ በነው አይሄዱም። ሁሉም አሁን እንደ መነጽር ሆኖ ህይወታችን ይመሩታል። ስለዚህ ሰውን አውቀን አንጨርሰውም። ጥልቅ ነው። እንዲሁ የፈቀዱልሽን ያህል ነው መርዳት የምትችይው። የተከፈቱልሽን ያህል ነው ማገዝ የምትችይው። ስለዚህ ተረጋጊ እላታለሁ። ጤናዬን ኃይሉን አይዞሽ፣ ዶክተርም ትሆኛለሽ፣ እውቀትም ይበዛልሻል እላታለሁ። መከር ነው እና
ያልሽ ምን ያህል እነዚህ ነገሮች እስካሁን ድረስ አሁን ትንሽ ተሽያለሁ፣ ግን በጣም የሚከብዱኝ ነገሮች ናቸው። እኔ ራሱ ዶንት ወርክ ሃርደር ዳን ዮር ክላይንትስ ይላሉ እና በሱ ግን በጣም ብዙ ጊዜ ራሴን አግኝቼዋለሁ። ወርኪንግ ሃርደር ዳን ዘ ክላይንትስ በጣም ጥሩ ምክር ነው። በጣም ነው የማመሰግነው ዶክተር ጤናዬ። ጊዜሽን ሰጥተሽ ስለመጣሽ እናመሰግናለን። ሆፕፉሊ ፊውቸር ኤፒሶድስ ምክር ኤፒሶድስ ላይ ደግመሽ መጥተሽ ደግሞ የተለያየ አይነት ምክሮች እንደምትመክሪ ተስፋ አለኝ። ግን ዛሬ ስለመጣሽ በጣም እናመሰግናለን። ቴንክ ዩ። እኔም በጣም አመሰግናለሁኝ። በደስታ እመጣለሁኝ። እሺ አመሰግናለሁ።